ምክር የሚያስፈልግሽ አይነት ሴት አይደለሽም። እኔ ኮንድም ማንኛውም አይነት ምክር እቀበላለሁ። እሺ ይሁንና አውሶ ከሱ እና አርታይ በጣም አመሰግናለሁ። የምር ለኔም እንደዚህ ክብር ሰተሽኝ ያወራሽኝ ስለሆነ በጣም አመሰግናለሁ። እና ልልሽ የፈለኩት አንድ ነገር ነው። ያው ከዚህ በፊት ብዙ ነገር ተብለሻል። በእርግጥ ይሄ ነገር አዲስ ላይ ሊሆን ይችላል፣ ግን ደግሞ ያው አዲስ የሚያደርገው ምንድነው እስከዛሬ የሆነ ሰው መጥቶ ሲጠይቅሽ ያው እንዳመጣጡ ነው እየሸኘሽ ያለሽው ደግሞ እንደየሆነ ነገር ብቻ እያደረግሽ ነው። እኔም ቢሆን ማናችንም ቢሆን እያደረግን ያለ ነው። ግን ደግሞ ያ መሆን ስለሌለበት ያው አብርሽና አንቺ ተለያይታችሁ ማትለያዩ ሰዎች ናችሁ። ወይም ደግሞ በመሀላችሁ የሆነ ሰው ሊገባ ይችላል፣ የሆነ ሰንበዲ ሊገባ ይችላል። ያኔ ብዙ ነገራቶች ሊፈጠሩ ይችላሉ። ግን አንቺና አብርሽ መቼም ቢሆን ማትለያዩ ሰዎች ናችሁ። ይሄን ነገር እፈልጋለሁና አሁንም ቢሆን ጊዜው ደርሷል ብዬ አስባለሁ። አብርሽ እና አንቺ አብራችሁ የምትኖሩበት ልጃችሁን አብራችሁ የምታሳድጉበት ጊዜው ደርሷል ብዬ አስባለሁ። እና ያ ጊዜው ሲደርስ ግን ብዙ ነገራቶች ይፈጠራሉ። እንደዚሁ እንደተፈጠሩ አሁንም ብዙ ረብሻና ኮሽታ ነገራቶች ይፈጠራሉ። ያ ደግሞ አስቀድመሽ ማወቅ አለብሽ፣ ወይ ደግሞ አስቀድመሽ መንጠንቀቅ አለብሽ። ያው የሆነ ነገር ለመቁረጥ 10 ለካ ነው ይባላል እንደዛ ነገርና 10 ጊዜ ለካ አንድ ጊዜ ቁረጥ። አዎ እና መለለሽ ፈልገኝ ነው እንደዚህ ያልኩሽ። የሆነ ነገር ሲመጣብሽ በስሜታዊ ሆነሽ የሆነ ሰንበድ የሆነ ነገር ተንኮል ስላደረገብሽ አንቺም ተንኮል ማድረግ የለብሽምና እርግጠኛው ነኝ ስነግርሽ አብርሽ አንቺ ጋር ሲመጣ ብዙ ነገራቶች ይፈጠራሉ። ከሱ ጀርባ ያሉ ሰዎች ብዙ ነገር ይፈጥራሉ እና ያ ነገር ደግሞ መመለስ ያለብሽ አንቺ ነሽ። ያው ሴት ልጅ ብልህ ነሽ ትባላለች እና አንቺም ብልህ ነሽ፣ ጥሩ ሴት ልጅ እና ይሄ ነገር ማድረግ አያቅትሽም ብዬ አስባለሁ። ለምን ይሄ እንደምነግርሽ ታውቂያለሽ? አሁንም ድጋሚ አብርሽና አንቺ አንድ ላይ ሆናችሁ ድጋሚ መጣላትም የለባችሁም። ድጋሚ ቢሆነ ምክንያቱም መጋጨት የለባችሁም። ወይም ደግሞ ያንቺ እንደዚህ እያደረግሽ ነው ብለሽም አንቺንም መወቀስ የለብሽም። በቃ ማድረግ ያለብሽ ነገር በጥሞናና ነገራቶችን በማስተዋል ቢሆን አሪፍ ነው። ድጋሚ ስህተት እንዳንሰራ ብዬ ነው ይሄ የምነግርሽ። ገብቶሻል? ድጋሚ አሁን አብርሽ ወደ አንቺ መጥቶ ድጋሚ ስህተት እንዳንሰራ ሌላ ሰው የፈለገው ይበል፣ ማንንም ሰው ይጩ ከፈለገ ገብቶሻል? በቃ አንቺ እኮ የሚያኖርሽ አንድ ሰው ነው። ከሁላችንም ጋር እንኳን የምትኖር አይደል ወይ? ከሁሉም ከሚያወሩት ሰው ጋር በሙሉ እኮ አትኖሪም። መኖር የምትችው ከአንድ ሰው ጋር ነው። ስለዚህ በቃ መስማት ያለብሽ ያ ሰው ብዬ ነው ብዬ ስለማስብ ነው። እና አስቀድመን እንጠንቀቅ። እኔም የሆነ ሰው መጥቶ ቢያወራኝ በቃ ምላሽ አልመለስም። በቃ እሺ አመሰግናለሁ፣ እሺ እንደዛ ነው ብዬ ነው ልሸኘው የምችለው። እና ብዙ ሊያጣሉሽና ሊለያዩሽ የሚሞክሩ ሰዎች አሉ ከአብርሽ ጋር። የዛኔ አንቺ መስማት የለብሽም። ያው ያስታውቃሉ። አሁንም እኮ እያየናቸው ነው። ከአንቺ ጋር አብርሽ የሚሆን ብዙ የማይፈልጉ ሰዎች አሉ። ስለዚህ እነዛ ሰዎች እናውቃቸዋለን። እነዛ ሰዎች ነገ ላይ መጥተው የሆነ ነገር